ሰላም ሰላም እንዴት ናችሁ አድማጭ ተመልካቾቼ ደህና ናችሁ? እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን። በዛሬው ዕለት እንግዲህ በሀገራችን በሁሉም በአብዛኛው ማህበረሰብ ዘንድ የሀዘን ድባብ ተላብሷል። ተቀዳሚ ሙፍቲን አጥተናቸዋል። ያው እንግዲህ ከእድሜም አንፃር ህመም እየተፈታተናቸው ስለሆነ ማለፋቸው ለእሳቸው እረፍት ነው። ለሀገር ለወገን እና ለህዝብ ግን ትልቅ ኪሳራ ነው፣ ትልቅ ክስረት ነው። መኖራቸው የሚጠቅመው እሳቸውን ሳይሆን እኛን ነበር፣ ህዝብን ነበር። እኛ በምድር ላይ ያለነውን መስማማት ያቃተንን፣ መግባባት ያቃተንን፣ እየተበላላን እየተጨካከንን ያለነውን እኛን ነበር የሚጠቅመው እንጂ ለእሳቸው እረፍት ነው። እግዚአብሔርም ጋር መከራከር ስለማንችል ህልፈታቸውን እንቀበላለን። ምንም ማድረግ ስለማንችል እግዚአብሔር ነፍሳቸውን በሰማይ ይቀበል። የስንብት ግጥም አዘጋጅቼላቸዋለሁ። ግጥሜን እንድትከታተሉ እጋብዛቸዋለሁ። ዋርካችን ደረቀ መደቂያ ጥላችን፣ በሰላም ይረፉ መልካም አባታችን። የንጹሃን አባት የምግባር ምሳሌ፣ የሃይማኖት አባት ውድ ሽማግሌ። ሙፍቲ ሀጂ ቀሩ ዘራቸው ሳይደርስ ተፈላጊ ሆነው በመንፈስ ቅዱስ። መልካም ሰው ነበሩ ሁሉን የወደዱ፣ ሰሚ ልጅን አጥተው ጥለውን ሲሄዱ። ባዶነት ተሰማን መካር ሰው ስናጣ፣ ወላጅ አርባ አረገን ፈጣሪም ተቆጣ። ምን ብለን እናልቅስ ምንስ ሊያምርብን፣ ሳንሰማቸው ቀርተን በቅን ቢመክሩን። የማይጠቅም ሀዘን ምንስ ሊጠቅመን፣ አላህና እግዚአብሔር ቸሩ አምላካችን በገነት አግባልን ውዱን አባታችን። አመሰግናለሁ አድማጭ ተመልካቾቼ። የዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ መልእክቴን ለሌላው እንዲደርስ አድርጉልኝ። አመሰግናለሁ።